ባህር በታች በሚስጥርና በውበት የተሞላ ዓለም አለ። በዚህ ሰፊ ሰማያዊ ግዛት ውስጥ ልዩ ህልም ያላት ወጣት መርሜድ ትኖር ነበር። ፍቅርንና አዲስ ዓለም ለማግኘት ልቧ ይመታ ነበር። ዕጣ ፈንታዋን ጥሪ ሰምታ ከባህር ወለል በላይ ወዳለው ወደማይታወቀው ጉዞ ልትሄድ ነው። ይህን አስደናቂ ታሪክ አብረን በጣም ራቅ ባለ ጥልቅ ውቅያኖስ ውስጥ ውሃው እንደ ውብ አበባ ሰማያዊና እንደ ንጹህ መስታወት ጥርት ባለበት ስፍራ የባህሩ ንጉስ ቤተ መንግስት ቆሞ ነበር። የባህሩ ንጉስ ባለቤቱን ያጣ ቢሆንም እናቱ ግን ቤተሰቡን በጥንቃቄ ትይዝ ነበር። እሷም ስድስቱን የባህር ልዕልቶች በፍቅርና በጥበብ ታሳድጋቸዋለች። የባህር ልዕልቶቹ እያንዳንዳቸው በአንድ ዓመት ልዩነት የተወለዱ ሲሆን ታናሽና ስድስተኛዋ ልዕልት ግን ከሁሉም ይበልጥ ቆንጆ ነበረች። ቆዳዋ እንደ ሮዝ አበባ ቅጠል ልስልስና ገር፣ አይኖቿ ደግሞ እንደ ጥልቁ ባህር ሰማያዊ ነበሩ። ከእህቶቿ በተለየ ትንሿ የባህር ልጅ የእንቁና የጌጣጌጥ ሐብል አታደርግም ነበር። በምትኩ ትኩስ በሆኑ ነጭ ሊሊ አበቦች የተሰራ የአበባ ጉንጉን ብቻ ትለብስ ነበር። እያንዳንዱ የአበባ ቅጠል የነፍሷን ውበት የሚያሳይ ይመስል ነበር። እሷም በጣም ጸጥተኛና አሳቢ ስለነበረች አብዛኛውን ጊዜዋን በቀይ አበባዎች በአትክልቶች ውስጥ ተቀምጣ ከላይ ስላለው ዓለም ታስብ ነበር። ከምንም በላይ ደግሞ ወደ ላይኛው ዓለም ወጥታ ሰዎችን ማየት ትመኝ ነበር። አንቺ ምስኪን ልጅ፣ እኛ ከላይ ከሚኖሩት ሰዎች የተሻለ እንኖራለን። ሰዎች ቶሎ ጠፊና ደካማ ናቸው። እኛ ግን ለ300 ዓመታት መኖር እንችላለን፣ እነሱ ግን ቶሎ ያልፋሉ ትላት ነበር አያቷ። ትንሿ የባህር ልጅ ግን ሁሉንም ዓመታቶቼን ብሰጥ የሰዎችን ድንቅ ነገሮች ማየትና ዘላለማዊ ነፍስ ማግኘት እመኝ ነበር ብላ ታስባለች። አንዲት የባህር ልጅ 15 ዓመት ሲሞላት ወደ ላይኛው ዓለም ወጥታ እንድትመለከት ይፈቀድላታል። ታላቅ እህቶቿ ቀድመው ይሄዳሉ። አንደኛዋ ታላቅ እህቷ ቀድማ ሄደች። ስትመለስም የጨረቃን ብርሃን በትላልቅ መርከቦች ላይ ያለውን ሙዚቃ ተናገረች። በየዓመቱ አንዲት እህት እየወጣች መጥታ የራሷን ታሪክ ታወራ ነበር። የአበባ ሜዳዎች፣ የበረዶ ግግር ተራሮች እንዲሁም ዘማሪ ወፎች። ትንሿ የባህር ልጅ በሙሉ ልቧ ሁሉንም ታዳምጣለች። እያንዳንዱ ታሪክ ደግሞ ፍላጎቷን ይጨምርባታል። በመጨረሻም የእሷ የ15ኛ ልደት ደረሰ። በልደቷ ምሽት ጨልሞ ሲነጋ ወደ ላይኛው ዓለም ወጣች። አየሩ ጸጥ ያለና ለስላሳ ነበር። ሰማዩ በከዋክብት ያበራል። ከፊቷም በመብራቶች ያጌጠ ትልቅ መርከብ ተመለከተች። ሙዚቃ ይጫወታል፣ ሳቅን በውሃው ላይ ይሰማል። እየተጠጋች ሄዳ በመስኮት በኩል አየች። በበዓሉ መሃል አንድ ቆንጆ ወጣት ልዑል ቆሞ ነበር። የእርሱም ልደት ነበርና መርከበኞቹ በታላቅ አክብሮት ይይዙታል። ትንሿ የባህር ልጅ በአድናቆት ተመለከተችው። እሷ አይታው ከምታውቀው ፍጡር ሁሉ ይበልጥ የሚያበራ መስሏት ታያት። ከሰማችው ሙዚቃ ጋር እስኪመሽ ድረስ በባህር ሞገዶች ውስጥ ተደብቃ ቆየች። ከዚያም ማዕበል ተነሳ፣ ባህሩ ጠቆረ፣ ንፋሱ ጮኸ፣ መብረቅ ሰማዩን ለየው። ኃይለኛ ማዕበል ተነስቶ መርከቡ ተሰባበረና እየሰመጠ ሄደ። ትንሿ የባህር ልጅ በፍርሃት ወደ ግርግሩ ውስጥ ገባችና ልዑሉን በጽናት ፈልጋ አገኘችው። ምንም ሳያውቅ ከውሃው በታች እየሰጠመ ነበር። በሁለት እጆቿ እቅፍ አድርጋው ጭንቅላቱን ከውሃው በላይ ይዛ ወደ ደረቁ የባህር ዳርቻ ወሰደችው። ማዕበሉ በጠፋ ጊዜ ጸጥተኛ ወደሆነ ቤተ መቅደስ ወደሚገኝበት የባህር ዳር ደረሱ። እዚያም ላይ ልዑሉን በአሸዋው ላይ አስቀመጠችው። የቤተ መቅደሱ ደወሎች
መደወል ጀመሩ። አንዲት ወጣት ሴት ከአትክልቱ ስፍራ ወጣች። ልዑሉ ነቃና አይኖቹ መጀመሪያ ያረፉት በዚያች ሴት ላይ ነበር። ትንሿ የባህር ልጅ ልቧ እየተሰበረ ወደ ባህሩ ተመለሰች። ከዚያን ቀን ጀምሮ ስለ ልዑሉና ስለ ዘላለማዊ ነፍስ እንጂ ስለ ሌላ ነገር አታስብም ነበር። ወደ ቤተ መንግስቱ አትመለስም፣ ከእህቶቿም ጋር አትዘምርም ነበር። ሁልጊዜ ወደ ልዑሉ ቤተ መንግስት አቅራቢያ እየዋኘች በአለቶች መካከል ትቆምና ልዑሉን በሩቅ ታየው ነበር። በመጨረሻም ጥያቄዎቿን መያዝ ስላልቻለች ወደ አያቷ ሄደችና አያቴ፣ ሰዎች ከሞቱ በኋላ በእውነት ለዘላለም ይኖራሉን? ብላ ጠየቀቻት። አዎን፣ እኛ አረፋ ሆነን ብንጠፋም የሰዎች ግን ነፍስ ወደ ከዋክብት ወጥታ ለዘላለም ትኖራለች። እኔ 300 ዓመታቴን ሁሉ ሰጥቼ ለአንድ ቀን ብቻ ሰው ሆኜ ዘላለማዊ ነፍስ ባገኝ እመርጣለሁ አለች። በዚያ ምሽት በባህሩ ቤተ መንግስት ትልቅ ድግስ ተደረገ። ትንሿ የባህር ልጅ ለመዘመር ተጠራች። ድምጿን ከፍ ስታደርግ የሌሎቹ ሙዚቃ ሁሉ ዝም አለ። ከእርሷ ድምፅ ጋር የሚወዳደር አልነበረም። የናፍቆትና የፍቅር መዝሙር ነበር። ድግሱ ሲጠናቀቅ ግን ትንሿ የባህር ልጅ በጸጥታ ወደ አትክልቷ ገባች። ከላይ ደግሞ የዋሽንት ድምፅ ይሰማል። መርከቡ እዚሁ ነው ብላ አሰበች። ሁሉንም ነገር ለእርሱ ፍቅር ስል ነፍስ ሊሰጠኝ ለሚችለው ሰዋለሁ። ዛሬ እህቶቼ ሲጨፍሩ ሁል ጊዜ ወደምፈራው ወደ ባህሯ ጠንቋይ ይሄዳለሁ ብላ ወሰነች። ፈጥናም ወደ ጨለማው ባህር ገፋች። እዚያም ጥቁርና የተጠማዘዙ እጽዋት እንደ እባብ በሚመስሉበት የባህር ዋሻ ውስጥ የባህር ጠንቋይ ትኖራለች። የምትፈልጊውን አውቃለሁ። የልዑሉን ፍቅርና ዘላለማዊ ነፍስ ትመኛለሽ። በቀስቀሻ ልሰጥሽ እችላለሁ። ከጠጣሹ በኋላ ጅራትሽ ለሁለት የሰው እግሮች ይከፋፈላል። ነገር ግን እያንዳንዱ እርምጃሽ እንደ ቢሏ የሚወጋሽ ያህል ይሰማሻል። ግን ከማንም በላይ መደነስ ትችያለሽ። ነገር ግን ተጠንቀቂ። ሰው ከሆንሽ በኋላ ወደ ባህር መመለስ አትችይም። ልዑሉ ሌላ ካገባ ልብሽ ተሰብሮ ንጋት ላይ ወደ አረፋነት ትቀይራለሽ። ከሁሉም በላይ ደግሞ ድምፅሽን ለእኔ ትሰጭኛለሽ። እሺ አድርገዋለሁ አለች ትንሿ የባህር ልጅ በጋለ ስሜት። ጠንቋዩም ድምጿን በአንድ ዛጎል ውስጥ ከዘጋች በኋላ መቀስቀሻውን ሰጠቻት። ትንሿ የባህር ልጅ ወደ ባህሩ ዳርቻ ዋኘችና ጠጣችው። እንደ እሳት ያለ ህመም ወጋትና ምንም ሳታውቅ በአሸዋው ላይ ወደቀች። ስትነቃ ፀሐይ ወጥታ ነበር። ጅራቷ በነበረበት ስፍራ ሁለት ቀጫጭን እግሮች እየተንቀጠቀጡ አገኘች። ልዑሉ ራሱ መጣና ማነሽ? እንዴት እዚህ መጣሽ? አላት። መልስ መስጠት አልቻለችም። በፍቅር በተሞሉ አይኖቿ ተመለከተችው። ፈገግ አለና ወደ ቤተ መንግስቱ ወሰዳት። እዚያም በቅንጦት ልብሶች ለብሳ በቤተ መንግስቱ ውስጥ ትኖር ጀመር። እያንዳንዱ እርምጃ እንደ ቢላዋ ቢወጋትም ለልዑሉ በሚያምር ሁኔታ ትደንሳለች። ከእርሱ ጋር ቅርብ በመሆኗ ሁሉንም ነገር በደስታ ትታገሰው ነበር። ልዑሉ ስለ ህልሞቹና ስለ ሌሎችም ነገሮች ከልቡ ያወራላታል። አንዲት ሴት ከማዕበል አድናኛለች። እሷም የዚያ ቤተ መቅደስ አካባቢ ወጣት ናት ብሎ ያወራላታል። ትንሿ የባህር ልጅ በልቧ ብትናደድም በዝምታ ታደምጧለች። አንድ ቀን ልዑሉ ሌላ ልዕልት እንዲያገባ ተነገረው። ጉዞ ጀመሩ። ስትደርስ ያቺ ልዕልት ቤተ መቅደስ ውስጥ ያያት ሴት መሆኗን አየችና ተስፋ ቆረጠች። ልዑሉም እሷ ነች ያዳነችኝ፣ ለዚህም ደስ ይልሻል አይደል? አላት። በመርከቡ ላይ ሆነው ወደ ሰርጋቸው ቦታ ሄዱ። ትንሿ የባህር ልጅ ልቧ ቢሰበርም በድፍረት ፈገግ አለች። በዚያ ምሽት እህቶቿ ከማዕበል ወጥተው መጡ። ረጅም ፀጉራቸው ተቆርጦ ነበር።
ፀሐይ ከመውጣቷ በፊት የልዑሉን ልብ በዚህ ብሎ አውጥተሽ ደሙ በእግሮችሽ ላይ እንዲፈስ አድርጊ። ያኔ ወደኛ ወደ ባህር ትመለሻለሽ ብለው ስለትን በሙሉ ሰጧትና ጠፉ። ትንሿ የባህር ልጅ በአልጋው አጠገብ ቆመች። አይ የእርሱን ሕይወት በመግዛት የኔን ሕይወት አላትርፍም። ሞት ቢጠብቀኝ እንኳን በፍቅር እቀበለዋለሁ አለች። ቢላዋውንም ወደ ባህሩ ወረወረችው። ወደ ልዑሉ ክፍል ገብታ ተንበርክካ በሰላምታ ስንብት ልትሰጠው ግንባሩን ሳመችው። ልዑሉ ነቃና አያት። ከባህሩ ያዳንሽኝ አንቺ ነሽ እንጂ የቤተ መቅደሷ ሴት አይደለችም። ትንሿ የባህር ልጅ እንባዋ እንደ ዕንቁ እያበራ እጆቹን አጥብቃ ያዘች። ልዑሉ ወደ ቤተ መቅደሷ ሴት ሄዶ የተፈጠረውን እውነት ሁሉ ነገራት። እርሷም አንተን ለመውደድ የተፈጠረችው እሷ ነች፣ ሂድላት አለችው። መርከቦቹም ወደ ልዑሉ መንግስት ተመለሱ። ትንሿ የባህር ልጅ በልዑሉ ጎን በነጭ ልብስ ስትራመድ እርምጃዋ ህመም የለውም፣ እንደ አየር ቀላል ነበር። ቃል ኪዳን በገቡበት ጊዜም ልቧ ውስጥ ሙቀት እየፈጠረ ስትመኘው የነበረው ዘላለማዊ ነፍስ በውስጧ ነቃች። ባህሩ በደስታ አበራ። እህቶቿም ከማዕበል ወጥተው የደስታ መዝሙር ዘመሩ። ትንሿ የባህር ልጅም አረፋ ከመሆን ዳነች። የፈለገችውን አገኘች፣ ፍቅርን እንዲሁም ለዘላለም የሚኖር ነፍስን። ትንሿ የባህር ልጅና ልዑሉም በደስታና በፍቅር ኖሩ።